ሰላም እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ የመስኮት ዜናችን ነው። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር በመደበኛ ከመንግስትና የፓርቲ ስራዎች አንጻር ከብሎክ ኮሚቴዎችና ከፖሊስ ኮሚኒቲ ኦፊሰሮች ጋር ውይይት ተደረገ። በወረዳው አስተዳደር ስራ ክህሎት ጽሕፈት ቤት የወጣቶችና ሴቶች የስራ ዕድል ተጠቃሚነት ዙሪያ ውይይት ተደረገ። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ከብሎክ ልማት ኮሚቴዎች ጋር ሰፋ ያለ ውይይት መደረጉን ገለጸ። የአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ምክንያት በማድረግ የፎቶ አውደ ርዕይ አካሄደ። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደራጀት ዘርፍ እርስ በርስ በመማማር የብልጽግና ጉዟችንን እናፋጥናለን በሚል መሪ ቃል የልምድ ልውውጥና የበጎ ተጽዕኖ ውድድር አካሄደ። በወረዳው አስተዳደር በከተማ አቀፍ የአንድ ጀንበር የስራ ዕድል ፈጠራ ንቅናቄን ተሳታፊዎች በመስቀል አደባባይ ተገኝተው አከበሩ። የወረዳው አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ለተገልጋይ ካውንስል አባላት የግንዛቤ ማስጨበጫ መድረክ አካሄደ። በወረዳው አስተዳደር የባለ ጉዳይ ቀን የሴክተር ተቋማት አገልግሎት አሰጣጥ ምልከታ ተደረገ። ለአቅመ ደካማ የህብረተሰብ ክፍሎች የማር ማጋራት በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ተከናወነ።